የአመለሰትና የኮሜዲያኑ ቃለ መጠይቅ ውዝግብን ፈጠረ። ተወዳጁ አርቲስትና ሞዴል አመለሰት ሙጬ ከኮሜዲያን ያሲኖ ጋር ባደረገችው ቃለ መጠይቅ ላይ የቀለደችው ቀልድ ከፍተኛ መነጋገሪያ ሆኗል። አመለሰት በጥያቄ መሃል የተናገረችው ቀልድ በርካቶችን አስደንግጧል። ቅርም እንዳሰኘ በርካቶች እየገለጹ ነው። ነገሩ እንዲህ ነው። በፖድካስቱ ጨዋታ መሃል ያሲኖ በኩራት አንድ ነገር ተናገረ። ሲክስ ፓክ አለኝ ሲል ኤሚ ደግሞ ስፖርት ሰርተ ነው እርቦህ ነው በማለት በቀልድ መልክ ትናገራለች። ይህም ቪዲዮ ተቆራርጦ ሲለቀቅ በርካቶችን አሳዝኗል። ብር አለ ግን የለኝም። በእውነት ብር እኮ ሎክ ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ይችላል። አሁን አይፈልግም። ብር አለመምጣት አይችልም። ቫልዩ እኮ ነው። አዎ የሰው ልጅ ለሰራው ስራ ምን ይስተሸለሚው ነገር ነው። ኮምፎርታብል ነህ ላይክ ዩ ኖ ሰው ልጅ መቼም መጀመሪያ እንደ ሐሳቦችን ለማውጣት ለመስራት መሰረታዊ የሆኑ ነገሮች ያስፈልጉታል። ቢያንስ መጠለያ፣ የሚለብሰው ልብስ፣ ምግብ መግዣ፣ ከዛ በኋላ ነው በቃ አትሊስት መፍጠር የሚችለው ብዬ አስባለሁ። ጫራው ቆሞ ሂድ ጫሮ በሱ በጫሮ ነው የምትኖረው። እንደዛ አይደለ ኤሚ፣ እንደዛ ብቻ አትረጂኝ እንጂ ጫራው ቆሞ ሂድ ነስት። እሺ ችግር የለውም። አልሐምዱሊላህ ማመስገን መብቃቃት በጣም አሪፍ ነገር ነው። ባላንስ ማድረግ ያለንን ነገር እንዴት ባላንስ አደረግነው ነው። ያለሽን ነገር ባላንስ ማታረጊ ከሆነ ባለሽ ነገር አመስጋኝ ካልሆንሽ ለግጀሪ መኪናም እየነዳሽም ቢሆን ከጎን ያለውን ነው የምታየው። ከጎን ያለውን እዛ ፕሌን ልታይ ትችያለሽ። ፕሌን ብገዥም ደግሞ ወደዛ ለግጀሪ የሆነ መርከብ የሆነ ነገሮችን ታያለሽ። ስለዚህ ባለሽ ነገር ለያሲ ነው ሰው ባለው ነገር ነው አይደል? ያለን ነገር ስናመሰግን ነው የሚጨመርልን። ስለዚህ ጨምርልህ አቦ ወንድሜ በርታ። ሰው ያለውን ሲያመሰግን ያለውን ነገር አቋቅቶ ሲሆን ሌላም ነገር ማሰብ የሚችለው እንጂ ግዴታ ሁሉም ነገር እንዲመቻችልን መጠበቅ የለብንም። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ህዝቡ በአንድ እጅ ነው የሚያደርገው፣ እኔ ደግሞ በሁለት እጅ አይታችኋል። ይቅርታ ጥፍሬን አልተሰራውም፣ ግን ጥፍሬ እንደዚሁ የሚያምራል ሳይሰራም አይታችኋል። የለምም አይኖርምም። አንተ ቦርኮ ብሎክ አደርግሃለሁ። ቆይ ዴቫ እዚህ አለው እኔ አለው እየሰማችሁ ነው። ኤርፎን አድርጌ ስራ እየሰራሁ ስለሆነ ነው። ተጫወቱ።
ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህና ሆና የወጣች እኔ አያለሁ። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍ። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት፣ ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ፣ እሷን ማሸቱ። እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግላችሁ አበበላ ማለት ደግሞ እሷም አመጣሽ ዛሬ ብለሽ ብለሽ አዳብሪ የለች። እሷ ከማን ጋር ጫውታለሁ? አዳብሪ ጋር ልጫወት ቁማር አይደለም። ኧረ በስመ አብ ቁማር አይደለም። ለእንዲ ተበላ ምግብ አውቀዋለሁ። ድሮ እኮ በምግብ ነው የሚጫወተው፣ በብር ነው አንጫወትም። በብር አይደለም። እሺ አንድ ሞከረን ሞከረ። ይኸውልሽ አንድ አይነት አንቺ ነሽ፣ ልዩ ነኝ። አንድ አይነት ከደረሰሽ ትበያለሽ። ልዩ ከሆነ ከሆነ ይበላል። አልጫወትም ብዬሻለሁ እኮ አንድ ብቻ አንድ አይነት አንድ ደግሞ እንጫወት። ከተጫወትን ምንም ማባራት የለም እስከ መጨረሻው ይህቺ እስክታቀበስ እኔም ማለት ነው ይከፍታ አሬ ቡም ቢ አንድ አይነት ነሽ አንቺ። ቶሎ ፍጥጥ ፍጥጥ እናድርግ በደንብ ጠቅልይና ቢ በቃ ይሄን ያላቀባ ነው አሬ ቡም ይጂ አንቺ ነሽ ቢያንቺ ሲደርስ አንዴ በቃ አልፈልግም። እሺ እንደዚህ አድርጌ እኮ ነይ አሬ እሺ ስህተት ነው ነይ አሬ ቡም በቃ አንድ አይነት ይኸው እኔ አልበላም። በቃ ይራቅ በላ አንድ አይነት ምን ቢያ ቢደረስ አንድ በቃ አንዴ ከጀመርኩ አታቋርጪ ቢ በቃ ቢ እኔ ውጋት ናት። እኔ በቃ ይራቅ ምን አድርጌ ወጋውሽማ በቃ አንዴ ከጀመርኩ አታቋርጪ አንዴ ቶሎ ቶሎ እንጫወት ነይ ቢዩ ነኝ ደረሰ ቀንሹ ገባህ? ይደነግጣል እኮ ቀንሹ። የጨዋታው ህግ ነው። ስርዓት ይኑርሽ። የጨዋታው ህግ ነው። እኔ አይደለሁም እንደ ሴት ቢ የጨዋታ እኔ እንደው ተስፋ በምን ቀን ይልሽ የጨዋታው ህግ ነው። የጨዋታው አይደለም በትንሽ አድርገሽ ጉረሺ። ህጉ የጨዋታው ህግ በደንብ ጠቅላላ አድርገሽ መጉረስ ነው። ይሄው ልጅሽ ነው። አዎ ይችላል። አዎ ትራንታ ቆይ አይደለ ቆይ አንቺ ረፊ እሺ በቃ ምን በስለስ አለሽ ምን ሻውን ከዚህ በኋላ ማቋረጥ የለም። በቃ ቻው ትንሽ በቃ አትናልች ያለው እንዴ ጫወታ ላይ ተጫወታ አራለት ምን እንዴ አባታ ቆይ ምን ጫወት አንቺ ምንሽ በስቃይት ቢያሽ እሺ ቢያው ማኔ አልበላም በቃ ፈዳሰሽ ነው ወፊቲ አልበላም ታፈላሁ እኮ ነው ያስገድሽ የፈለግሽውን ቢል እየደረሰሽ ነው። እድል ሎተሪ ቆጥሮ ሰቀሽ እንዴ ሎተሪ ቆጥሮ ሰቀሽ እኮ እየደረሰሽ እኮ ነው። እሺ እንዴ ጉረሺ ጨዋታው ነው አይሆንም። እንዴ ጉረሺ ጨዋታው ነው እንደሱ እንዴ ጉረሺ በቃ እስማ ምንም አላረካም። አዎ ስርዓት አዎ እንዴ ቶሎ አሁን እንዴ ስርዓት እንደዚህ ቶሎ ይፈጣል እንደዚህ ነሽ ቶሎ ይጂ ቶሎ ቢ አስሬ ነኝ ይወላ ምን ላርጓንቺ ነሽ የሚደርስሽ ምን በደረሰኝ በትንሽ ወይ እሻል ጎርሶ ወይ አንድ ልጅ ገበታ ይደነግሻል። ገበታ ሰዓት በቃ በቃ እሺ በቃ ሰዓት እንደዚህ ያቺ ደርሶሽ አንቺ በሰዓት መቼ ልንጨርስ ነው እኮ አሁን ደርሶሽ በሰዓት ነይ እሺ በሰዓት ምን ጎረሽ አንጎረሽኩኝ እንጂ ቶሎ በይ እዩ እንዴ ነው በሰዓት ይኸው እሺ ነይ ቶሎ እንጂ አሁን ምን እንዴት ደረሰሽ? በእናትሽ እኔ በደረሰኝ ኧረ በስመ አብ
ብዙ በላ አንቺ ነው የሚደርስ አልፈልግም ብዙ በላ እንዴ አንቺ በስርዓት አንቺ ነው እንዴ ወይኔ እናቴ አጅሽ ይሰበር ስርዓት ነው እንዴ ጅብ ታስጠላ ወይ እንዳለ ደፋሽው እኮ እኮ ነው አንቺ በስርዓት በጫወታስ ቢሆን ገበታ ይደነግጣል እኮ ሰው ምን ይላል በሴት እንትሽ ቢ ከሴት ደም ውጪ ትበያለሽ ነው ውጪ አይ ጨዋታ ነው የምበላው እንጂ ታነስ በለፊ ልጫወት አልፈልግም አከበርኩሽ እኮ እኔ በጣም ያከበርኩሽ ጨዋታ የበጫወት የኔ አይገባኝም ግን አከበርኩሽ ለሞቻ ከምን በስርዓት በጨዋት ልትለቢ በቃ ይቅርብሻ ዚታው ይቅርብኝ ተይ በቃ ስርዓት አንተ አታስደ በላ ተራሽ ነው አልበላም በቃ ተራሽ ነው ተራዬ አይደለም እኔ ሲደርሰኝ እንዲህ ጥቅል አድርጌ እኔ አልፈልግማ እንዴ አልፈልግም አንቺ ጥቅል አድርጌሽ መጉረስ ነበረብኝ ለምን ብዬ እት ሄድብኛል እንጀራ ገበታ እኔ ለማንም አልሰጥም እኔ ነኝ አሸናፊ እኔ ነኝ የምጠቀመው ወይ እዚህ ጋር እንዳትወስጂ እዚህ ጋር ይደጋል አይደለም እኔ አትጉጂኝ ተይ አንቺ ደግሞ ጎዳሽ እንዴ አትጎሹ ቁጭ አድርጊው እሺ ቁጭ አድርጊው እንዳለ ቁጭ አድርጊው ለምን ተአምር አይፈጠርም ይሄንማ ቆርሷል ገበታ እንደዚህ ነው ገበታ እንደዚህ ይጎረሳል ዞረብኝ ይዞርብሽ ገና ዞርብሽ